በአጭር ደቂቃ ውስጥ አንድ መስመር አረፍተ ነገር ለኤአዩ ብቻ በመጻፍ ይህንን የመሰለ ጽድት ያለ ፓወርፖይንት ፕሬዘንቴሽን ማዘጋጀት ከፈለጋችሁ ይሄ ቪዲዮ ለእናንተ ነው። ስለዚህ እስከ መጨረሻ እዩት። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። እሺ የመጀመሪያ ስራችን የሚሆነው የምንፈልገውንም ብራውዘር እንከፍታለን። ከዛ በኋላ ሰርች ባሩ ላይ ጋማ ኤአይ ብለን እንጽፋለን። ጋማ ኤአይ ብለን እንጽፋለን። ከዛ እዚህ ጋር መጀመሪያ የሚመጣልንን እንመርጣለን። ከዛ በኋላ እዚህ ጋር ሎጊን እና ስታርት ፎርፍ የሚላለ ስለዚህ እኛ ለመጀመሪያ አዲስ ከሆንን ስታርት ፎርፍ እንለዋለን። አካውንት ካለን ደግሞ ተጠቅማችሁ የምታውቁ ከሆነ ሎጊን ትሉታላችሁ። ስለዚህ ስታርት ፎር ፍሪ እንላለን። ከዛ በኋላ እዚህ ጋር ኢሜይላችሁን ታስገባላችሁ። ቬሪፋይ ካረጋችሁ በኋላ ወደ እዚህ ፔጅ ያመጣችኋል። እዚህ ጋር የተለያየ አማራጮች አሏችሁ። የመጀመሪያው ምንድን ነው? ጀነሬት ፍሮም ምሳሌ የምትፈልጉት ከሆነ ስለሆነ ነገር ክሬት አድርጉኝ ትሉታላችሁ። አጭር ጽሁፍ፣ አንድ መስመር አረፍተ ነገር ብቻ። ከዛ በኋላ ጀነሬት ያደርግላችኋል ማለት ነው። እዚህ ጋር ደግሞ ፔስቲን ቴክስት የሚላለ ከሆነ ቦታ ላይ ኮፒ አድርጋችሁ እዚህ ጋር ፔስት ማድረግ ትችላላችሁ። ለምሳሌ የሆነ ታስተምሩት ወይም ደግሞ ፕሬዘንት የምታደርጉት ነገር ካለ ያንን ቶፒክ ሰሌክት አድርጋችሁ ኮፒ ታደርጋችሁ ከዛ በኋላ እዚህ ጋር መታችሁ ፔስት ማለት ነው። ሌላኛው አማራጭ ደግሞ ኢምፖርት ፈለጋችሁ ፓወርፖይንት ኢምፖርት ማድረግ ትችላላችሁ። ወርድ፣ ፒዲኤፍ እንዲሁም ከጉግል ድራይቭ ላይ ከተለያዩ ቦታዎች ላይ ከዌብሳይቶች ላይ ኢምፖርት አድርጋችሁ ፓወርፖይንት እንዲሰራላችሁ ማድረግ ትችላላችሁ። እዚህ ፊት ለፊት ያለው ኦፕሽናችሁ ይሄ ነው። እኔ ዛሬ ማሳያችሁ ራሴ አጭር ጽሁፍ ጽፌ እንዴት ጀነሬት ማድረግ እንደምንችል ነው የምናየው። እዚህ እናንተ ከነዚህ ውስጥ የፈለጋችሁትን ኦፕሽን መጠቀም ትችላላችሁ። እዚህ ጋር ፔስቲንግ ቴክስት የሚለው ላይ ብዙ ጊዜ ሰጀስት ማድረጋችሁ ይህንን እንድትጠቀሙ ነው። ምክንያቱም እዚህ ጋር አሁን አፕሎድ ማድረግ ያለ ኢምፖርት እዚህ ጋር አሁን ለምሳሌ 200 ፔጅ ያለው የሆነ ፒዲኤፍ ወይም ደግሞ ወርድ እዚህ ጋር አፕሎድ ብታደርጉ የሚሰራላችሁ ፓወርፖይንት የተወሰነው እሱ የፈለገውን የመረጠውን ፓርት ነው። ስለዚህ እናንተ የፈለጋችሁትን እንዲሰራላችሁ ከፈለጋችሁ ስፔሲፊክሊ የምትፈልጓትን ነገር እሱ መስጠት አለባችሁ። አለበለዚያ 200 ፔጅ የትኛውን እንደሚሰራላችሁ ግራ ነው የሚገባ። ለዚህ ጥሩ ሪዛልት እንዲሰጣችሁ የምትፈልጓትን ነገር የጻፉለት ወይም ደግሞ ኮፒ አድርጋችሁ ፔስት አድርጉለት። ስለዚህ እኛ ጀነሬት በሚለው እንጠቀማለን። እዚህ ጋር እንደምታዩት ፕሬዘንቴሽን አለ፣ ዌብ ፔጅ አለ። ለዌብ ፔጅ መስራት ከፈለጋችሁ ይህን መምረጥ ትችላላችሁ። እንዲሁም ዶክሜንት፣ ሶሻል ሚዲያ ላይ የምትፖስቱት ምናምን ከሆነ ይህንን ኦፕሽኖች መጠቀም ትችላላችሁ። እዚህ ጋር ካርድስ የሚላለ ባይ ዲፎልት እናንተ ጋር 8 ካርድ እንደዚህ ነው የሚሆነው። ስለዚህ ይህንን መጨመር መቀነስ ትችላላችሁ። ከዛ በላይ መሄድ አችሉም፣ ብር ስለሚጠይቃችሁ። እነዚህ በነፃ ቨርዥኑ እስከ 10 ካርድ ማለት ያው ስላይድ እንደማለት ነው። ስለዚህ ክሬት ማድረግ ትችላላችሁ። ስለዚህ እዚህ ጋር እኔ አሁን የምፈልገውን እጽፍለታለሁ። ቢሆን እጽፍለት ክሬት የቢዝነስ ፕላን ፎር ስሞል ኢትዮጵያን ኮፊ ሾፕ ኤንድ ኩኪስ ከዛ ጀነሬት አውትላይን እንለዋለን። ከዛ በኋላ እንደዚህ አውትላይኑን ክሬት አድርጎ ይሰጣችኋል። ለዚህ ወደ ታች ወርዳችሁ እዚህ ጋር የምትፈልጉትን ሚኒማል ካላችሁት ያው ጽሁፉ ይቀንሳል። ያው ፓወርፖይንት ሚኒማል ነገር ነው፣ ጥሪ ያለ ነገር ነው የሚፈልገው። ከፈለጋችሁም ደግሞ ኤክስቴንሲቭ ዲቴል የሆነ ነገር እንዲሰራላችሁ እዚህ ጋር ኤክስቴንሲቭ የሚለውን መምረጥ ትችላላችሁ። ስለዚህ እናንተ በምትፈልጉት አይነት ማድረግ ትችላላችሁ። እዚህ ጋር ደግሞ ቲሙን መምረጥ ትችላላችሁ ፈልጋችሁትን። እኔ ይሄንን እመርጣለሁ። ከዛ በኋላ እዚህ ጋር ኢሜጅ ሶርስ ሚላለ ራሱ ኤአይ ነው ጀነሬት የሚያደርግላችሁ። ግን የምታውቁት ከሆነ ከዚህ ውስጥ የተለያዩ ኦፕሽኖች አሏችሁ። አኒሜትድ
ጂአይኤፍስ አለ፣ ኢሉስትሬሽንስ አለ፣ ዌብ ፔጅ፣ ዌብ ኢሜጅስ ከተለያየ ቦታ ኢሜጁን ሊያመጣላችሁ ይችላል። እዚህ እኔ ባይ ዲፎልት እንዳለ ተዋዋለሁ። እዚህ ጋር ደግሞ የኤአይ ሞዴል አለ። እሱም የተለያዩ ፎቶ ጀነሬት የሚያደርጉ ኤአዮች አሉ። እነዚህ የምታውቋቸው ከሆነ እነዛን ጥሩ ነው የምትሉትን መምረጥ ትችላላችሁ። ግን ዲፎልቱ አሪፍ ነው። ለዚህ እሱን መተው ትችላላችሁ። እዚህ ጋር ደግሞ የኢሜጅ ስታይል አለ ወይም ደግሞ አርት ስታይል። አብስትራክት ከፈለጋችሁ ጀነሬት የሚያደርገው እያንዳንዱ ኢሜጅ እዚህ ጋር ኦፕሽን አላችሁ። ስለዚህ ኢሉስትሬሽን ወይም ደግሞ ላይን አርት የፈለጋችሁትን ማለት ትችላላችሁ። እኔ ፎቶ ሪሊስቲክ የሚለውን መርጣለሁ። እዚህ ጋር ደግሞ አድ ኪወርድ ወይም ደግሞ ምን ምን እንዲያካትት ምን እንዲኖረው የምትፈልጋላችሁ ብሎ ይጠይቃችኋል። እዚህ ጋር የምትፈልጉትን ትጽፋላችሁ። ለምሳሌ እናንተ አንድ ሰው ምሳ ስራልኝ ብላችሁ ብትነግሩት ከዛ በኋላ ቤት ሄዳችሁ ሽሮ ሲያቀርብላችሁ መናደድ አትችሉም። ምክንያቱም ልብስ ስራልኝ አላላችሁትም፣ ክትፎ ስራልኝ አላላችሁትም፣ ምንም የነገራችሁት ነገር የለም። ስለዚህ እሱ ሽሮ ሲያቀርብላችሁ ምንም ኮምፕሌን ማድረጋችሁ። እዚህ እናንተም እዚህ ጋር እያንዳንዱ የምትፈልጉትን ነገር መግለጽ አለባችሁ። ካልገለጻችሁ እሱ የመሰለውን የፈለገውን ነገር ሰርቶ ነው የሚሰጣችሁ። ስለዚህ ይህንን እዚህ ጋር ዲስክራይብ ታደርጉታላችሁ። ፎቶ ምን ይምሰል እያንዳንዱ ነገር እዚህ ጋር ክሊር በሆነ መንገድ ጽፉለታላችሁ። ከዛ በኋላ ጀነሬት እናንተ ፈልጋችሁት መንገድ ጀነሬት ያደርጋል ማለት ነው። እዚህ ጋር ጀነሬት እንለዋለን። እሺ እንደምታዩት ክሬት ወይም ደግሞ ጀነሬት አድርጎ ጨርሶልናል። እንደምታዩት በጣም አሪፍ ነው። እዚህ ጋር የተለያዩ ኦፕሽኖች አሏቸው። ስለዚህ ለምሳሌ እዚህ ጋር በስተግራ በኩል እዚህ ክሊክ ክሊክ እያደረጋችሁ እያንዳንዱ ቦታ ላይ ናቪጌት ማድረግ ትችላላችሁ። ወይም ደግሞ ለምሳሌ አንደኛ ላይ ያለው ሁለተኛ ላይ ማድረግ ከፈለጋችሁ ጫን ብላችሁ ድራግ ኤንድ ድሮፕ ማድረግ ነው። እዚህ ቦታ ይቀያየራል። እዚህ ቦታ መቀየር ከፈለጋችሁ በዚህ መልክ መቀየር ትችላላችሁ። ሌላ ደግሞ እዚህ ጋር ለምሳሌ ኢትዮጵያን ኮፊ ሾፕ ኤንድ ኩኪ ቤከሪ እዚህ ጋር ያልተመቻችሁ ነገር ካለ እዚህ ጋር መጨመር ትችላላችሁ፣ ወይም ደግሞ መቀነስ ትችላላችሁ። እዚህ እናንተ እንደምትፈልጉት ኤዲት እዚህ ላዩ ላይ ኤዲት ማድረግ ትችላላችሁ። ለምሳሌ ይሄ ፎቶ አልወደዳችሁትም ይባል እዚህ ላዩ ላይ ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር አስኬ አይቱ የሚላለ እሱን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ይሄንን ፎቶ ኤዲት እንዲያደርግልን ወይም ደግሞ እንዲያስተካክልልን እንዲቀይርልን መጠየቅ ትችላላችሁ። ስለዚህ ሜክ ሞር ትራዲሽናል እኛ የምንፈልገው ትራዲሽናል ከሆነ ትራዲሽናል እንለዋለን። ከዛ በኋላ ያው ሴንድ ማለት ነው። ያው እዚህ ጋር እንደምታዩት ኦልድ ስታይል ኢሜጅ አድርጎ ቀይሮታል። እዚህ ይህንን ኤክስ ብለን እናወጣለን። ስለዚህ በቀላሉ እዚህ ጋር እያያችሁ የምትፈልጉት ካለ ኤዲት እያደረጋችሁ መስራት ትችላላችሁ። ስለዚህ ይሄ ሊትራሊ 2 ደቂቃ 3 ደቂቃ ነው የፈጀው ይህንን ለመስራት። ከዛ በኋላ እዚህ ጋር ደግሞ በስተቀኝ በኩል የተለያዩ ኦፕሽን አላችሁ። እዚህ ጋር ክሊክ ስታደርጉ ያው ከወርድ ጋር ወይም ደግሞ ፓወርፖይንት መስሪያ ጋር ተመሳሳይ ነገር አለው። እዚህ ብዙ የሚከብድ ነገር የለውም። ክሊክ ክሊክ እያደረጋችሁ ኢሜጅ ወይም ደግሞ የተለያዩ ነገሮችን መጨመር ከፈለጋችሁ ከዚህ ውስጥ ሰሌክት እያደረጋችሁ መጨመር ትችላላችሁ። እዚህ ጋር ስማርት ዳያግራምስ መጨመር ከፈለጋችሁ ድራግ ኤንድ ድሮፕ ማድረግ ነው። የምትፈልጉት ቦታ ላይ ጫን ብላችሁ ይዛችሁ እንደምትፈልጉት ማለት ነው።
እዚህ ላይ ደግሞ ፕሬዘንት የሚል አለ። ፕሬዘንት ማድረግ ትችላላችሁ። ፕሬዘንት የሚለውን ነክታችሁ ፕሬዘንት እንዲያደርግላችሁ ማድረግ ትችላላችሁ። እንደምታዩት ያው ከመጀመሪያው ሲጀምር እንደዚህ ነው። እዚህ ይህንን ይመስላል። ስኬፕ ብለን ወደ ኋላ እንወጣለን። ዳውንሎድ ማድረግ ከፈለጋችሁ ደግሞ እዚህ ጋር ሼር የሚል አለ። እሱን ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር ኤክስፖርት የሚል አለ። እሱን ክሊክ ስታደርጉ አንድ ጊዜ ሼር፣ ከዛ በኋላ ኤክስፖርት፣ ከዚህ ጋር ወደ ፒዲኤፍ ማድረግ ትችላላችሁ፣ ወደ ፓወርፖይንት ወይም ደግሞ ወደ ጉግል ስላይድ፣ ወደ ፒኤንጂ። እዚህ እኛ የምንፈልገው ፓወርፖይንት ነው። እዚህ ኤክስፖርት ቱ ፓወርፖይንት ለዋለሁ። ከዛ እዚህ ጋር ክሊክ ሄድ ቱ ዳውንሎድ ኢት የሚል አለ። እሱን ክሊክ እናደርጋለን። ከዛ የምትፈልጉት ቦታ ላይ ሴቭ ታደርጉታላችሁ። እዚህ ባጭሩ ፓወርፖይንት ማዘጋጀት ከፈለጋችሁ ይህንን ኤአይ ተጠቅማችሁ ጀነሬት ማድረግ ትችላላችሁ። በጣም አሪፍ ነው። ለዚህ ጊዜያችሁን፣ ሰዓታችሁን እንዲሁም ጉልበታችሁን ሁሉ ይቆጥብላችኋል። ስለዚህ ተጠቀሙት። እስከሚቀጥለው መልካም ጊዜ